ለ20 ዓመት አብሮ ካገለገለ ወንድም ድንገት ለናንተ በክፉ ቀን ደራሽ ስትጠፉ የት ሄዳችሁ ብሎ የሚፈልጋችሁ ሳይመለስ በወጣበት ቀረ። ስለዚህ እሱን ሸኝተ ቀበርና ከዛ ቆም አስተምር ስትባሉ የሚሰማው ብዙ ነገር ነው። የመጽናናት አባት ሁላችንንም እግዚአብሔር መንፈስ ቅዱስ ያጽናናን። የተዋህዶ ልጆች አዎ ሞት ብርቅ አይደለም፣ ማንም ይሞታል። እንዴ ማይደክም ማይታክት ከዛ ደግሞ ላገለገለው አገልግሎት ይሁንታና ጭብጨባ ያልተቀበለ ማይፈልግ ከፍቅርና ከትህትና ውጪ ምንም ነገር ሳያሳየን ድንገት ሳያስቀይመን ስለሄደ ነው። እንዳከበርነው ስለሄደ ነው የከበደን። ወልደ ሰማዕት መምህር ዘላለም ወንድሙ